ጥቂት ወጣቶች አልፎ አልፎ አንዳንድ ቤት አንዳንድ ቤት አብዛኛው ሰው ቤት በቃ እሺ ትንሽ በብዛት ጥሩ ልጆች በጣም መልካም ልጆች አሉ። መልካም ልጆች በብዛት አሉ ወጣቶች። አልፎ አልፎ ግን አሁን የሚታየው ከእናቶቻቸው ጋራ እንደው በተቃራኒ ሀሳብ የሚቆሙ እናት ተው ካለችው ቦታ ላይ ወይም ደግሞ ይሄ ሰው ሁኔታው ጥሩ አይደለም ወይም ከዚህ ሰው ጋራ ቀረቤታህን ወይ ግንኙነትን ቀንስ ከተባለ የሚበስበት በተቃራኒ ቆሞ ጭራሽ እናቱን የሚያንጓጥጥ የሚያሽሟጥጥ በቃ በተቃራኒ መቆም በቃ ተው ከተባለ ወይ ይሄ መስመር አያዋጣህም ከተባለ እስቲ ቆይ ብሎ ሊሆን ይችላል ማለት የለም ምንም ማለት የለም። ከዛ ከውጭ ሰው ጋር ሆኖ የእናቱን ገበና የማይሸፍን አብሮ ሆኖ ለማንጓጠጥ የሚሞክር በተቃራኒው የሚቆም ተው ከተባለበት ቦታ ጭራሽ የሚብስበት ጭራሽ እንደው እዛ ላይ ሄዶ ተለጥፎ ከዛ በኋላ ያ ተይ ተባለ ይሄ ነገር አይሆንም ተብሎ የተመከረበት ነገር በሆነ መልኩ ደርሶበት ተጎድቶ በገንዘብም ይሁን በጤናም ይሁን ተጎድቶ ተሽመድምዶ መጨረሻ ደረጃ ደርሶ ሲመለስ ግን መከረኛ እናት የምትቀበለው ያው ዳፋው ለቤተሰብ ነው ዞሮ። ስለዚህ እንደዚህ አይነት ወጣቶች ባካችሁ ተው ስትባሉ በተለይ እናት በተለይ ቤተሰብ ይሄ ነገር እንዴት ነው ስትባሉ ባትተው እንኳን ባታቋርጡ እንኳን ያን ነገር በአይነ ቁራኛ መከታተል ይሄ ነገር ሊሆን ይችል ይሆን ወይ እስቲ ቆይ ብሎ ነገሩን መመርመር በቃ ባይተው መመርመር በተቃራኒ ቆሞ ሌላ ነገር ያሉ ቤተሰብ ከማበሳጨት በተቃራኒ ቆሞ ጭራሽ የማንጓጠጥ የማሽሟጠጥ ነገር ከማምጣት ተቆጥቦ መመርመር ያንን ተው የተባለውን ነገር አይሆንም የተባለውን ነገር እንደዚህ ነው የተባለውን ነገር በተቃራኒ ከመቆም በተለይ ከእናት ጋር መቆጠብ ያስፈልጋል። የእናትን ባለሞ ጥሩ አይደለም እናት ስታዝን መጥፎ ነው።